ሰላም አድማጮች፣ ዛሬ ስለ ሜንታል ሄልዝ አንዳንድ ምልክቶች እነግራችኋለሁ። የመጀመሪያው ራሳችንን ማግለል ስንጀምር በጣም መጠንቀቅ አለብን። አንዳንድ ጊዜ እጅግ የበዛ ደስታ ስናገኝ፣ ሌላ ጊዜ ደግሞ የመረረ ሐዘን ውስጥ ስንገባ፣ አንዳንድ ጊዜ ሐሳቦቻችን በሙሉ ተጠራጣሪ ሲሆኑና ሌሎች ሰዎች እንደሚጎዱን ስናስብ፣ ልክ ያልሆነ አስተሳሰብ ስናዳብር፣ የሚዋዥቅ አቋም ሲኖረን፣ አንዳንድ ጊዜ በጣም በኃይል የተሞላን በተስፋ ውስጥ የገባን ሲሆን፣ ሌላ ጊዜ ደግሞ ጨለማ ነገር የሚታየን ከሆነ፣ ባላንስ ያልሆነ የኃይል መጠን ሲኖረን፣ አንዳንድ ጊዜ ሞርኒንግ ላይ በጣም ኤነርጀቲክ ሆነን ወደ አፍተርኑን ላይ ደግሞ በእጅጉ መድከምና መዛል፣ መስል ክራምፕ፣ አክቲቪቲያችንን በየጊዜው ለማድረግ መቸገር፣ ፕላን ማድረግ መቸገር፣ የሙድ ኤፒሶድ መቀያየር፣ እንዲህ አይነት ነገሮችን ስታዩ ከሜንታል ሄልዝ ጋር የተገናኘ ሊሆን ይችላልና ራሳችሁን ለማዳን ያላችሁበትን ኮንዲሽን ለማወቅ ተዘጋጁ። ወጥተን ለማውራት እንዳንፈራ የሚያደርጉ ማህበራዊ ድጋፎችን የሚገኝበት መንገድ መዘጋጀት ያስፈልገዋል። የሜንታል ሄልዝ የማይደገፍና ሰዎችን መርዳት የማይቻል ከሆነ በእያንዳንዱ ሰው ውስጥ የሚያስቀጥለው ማህበራዊ ምስቅልቅል ከዚህ በላይ የቀጠለ ይሆናል። አሁን የምታዩቸው በርካታ ችግሮች ከአእምሮ ጤና ጋር እንደሚያዝ ለመገንዘብና ለማስተዋል እድሉን አግኝታችኋል። እንግዲያውስ ወደ መፍትሄው እንምጣ። ምን እናድርግ? እንዴት አድርገን ራሳችንን ወደ ትክክለኛ የህይወት አቅጣጫ እናምጣው? እግዚአብሔር ይርዳን። አሜን።